ሰላም ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የምስራች ሳምቡሳ ለምትወዱ በተለይ አረብ ሀገር ላላችሁ በጣም የሚገርም ቀላል ሳምቡሳ በኩብዝ የሚሰራ ሳምቡሳ ነው። የሚገርም ሳምቡሳ ነው የምር ሲጣፍጥ፣ ደግሞ በዛ ላይ ከለሩ ራሱ ሲያምር ሳምቡሳ መጀመሪያ በሩዝም ከሆነ እኔ የሰራሁት በሩዝ ነው። ሩዝ በካሮት ሰራው ቅድሚያ የሩዝ ሳምቡሳ ነው የሰራሁት። መጀመሪያ ሩዙን ከቀቀላችሁ በኋላ እንትኑን በዚህ መልክ ትቆራርጡታላችሁ፣ ኩብዙን ማለት ነው። ልክ እንደዚህ እንደምታዩት ትቆራርጡና ከዛ ልክ እንደዚህ በቀላሉ በቃ ምንም ይሄ ሊጥና ማጣበቂያ ራሱ አያስፈልገው። እንደዚህ በቃ የሚገርም የእውነት ስጠብሱት በዛ ላይ ዘይት አይፈጅም። በጣም በትንሽ ዘይት በቃ የሚገርም ሳምቡሳ ትሰራላችሁ። በቃ ሲጥም ሳምቡሳ የምትወዱ ሰዎች በቃ እውነት እኔ በጣም ቀላል ነው ያደረገልኝ። የሚገርም ሳምቡሳ ነው። ጣዕሙ ራሱ በቃ እንደጠበቅኩት አይደለም። የእውነት ከጠበቅኩት በላይ የሚገርም ሳምቡሳ ነው። እውነት በጣም ነው የምወደው። ሞር ደግሞ ይሄ በቃ የሚገርም ነው። የእውነት ጣዕሙ ልዩ ነው። በቃ እንደዚህ እያደረጋችሁ በቃ ተቅደል ታረባትን ይችን ውስጧ ማስገባት እንደዚህ ውስጧ ኪሷ ውስጥ ታስገባትና እዚህ ጋር ከፊት ብዙ እንትን ሊተርፍባችሁ ይችላል። ሲተርፍባችሁ ልክ አሁን እዚህ ጋር በቢላ እንደምቆርጠው ጫፏ ላይ ያለችን አያችኋት? እሺ የላትም ሩዝ። ከዛ እንደዚህ ቁርጥ አረጋታለሁ። የላትም ምንም የላትም። በጣም ነው የምታምረው። እንደዚህ በቃ እንትኗን ይዋት ምን እንደምታክል ያረኳትን ዘይት በጣም ትንሽ ዘይት ናት። በቃ በትንሽዬ ዘይት ገልበጥ ዘይቱ በደንብ ሲግል ገልበጥ። እኔ ያው ቅባት የበዛበት ነገር ብዙም ስለማይመቸኝ በጣም ሲግል ዘይቱ እንደዚህ ግልብጥ በጣም በትንሽዬ ዘይት ነው እየተጠቀምኩት። በቃ አለቅ ግልብጥ በቃ ፊር ይዚ በጣም ቀላል ነው። በጣም እንደዚህ የምትፈልጉት ነገር ሰርች የማሳያችሁ የምትፈልጉት ነገር ካለ ከስር ጻፉልኝ። በጣም ቀላል አሰራር ነው ይሄ። ዘይትም አይፈጅም። በቃ አሁን የከተትኩት ምን ያክል እንደ በሰለ፣ ምክንያቱም ሩዙም የበሰለ ነው፣ ኩብዙም የበሰለ ነው። በቃ በጣም የሚገርም ነው። ጋይስ ኮሜንት እያረጋችሁ ሼር እያረጋችሁ ሰብስክራይብ ላይክ እያረጋችሁ አበረታቱኝ በጣም አድርጌ። የምወደው ምግብ ነው። ለምታበረታቱ ደግሞ እግዚአብሔር ያክብርልኝ። አመሰግናለሁ። የምታዩልኝ በዚህ እንዲሁም አመሰግናለሁ። ጋይስ አያምርም?